ሰዎች አልቆልናል። ከዚህ በኋላ ይሄንን ቪዲዮ ከተመለከታችሁ በኋላ እንግዲህ አላቅም ምን እንደምትሉት። እዚህ ጋር የምታዩት ቪዲዮ ከእውነት ከምናውቀው በጣም በልጦ የተሰራ የኤአይ ስራ ነው ማለት ነው። እስካሁን ኤአይ አለ፣ ምንድነው ልዩነቱ ታዲያ እንደዚህ የምትልበት ምክንያት ካላችሁ እስካሁን የምናውቃቸው ኤአይዎች በጣም ብዙ አይነት የሚያስነቁ ነገሮች አሏቸው። ውሸት እንደሆነ በጣም መንቃት እንችላለን ማለት ነው። ይሄ ግን ከምናውቃቸው በጣም ትላልቅ ሙቪዎች ከምናውቃቸው ኳሊቲ የበለጠ ነው ማለት ነው። በምንም ልትነቁ አትችሉም። ዋረ ኳሊቲ ማለት ብቻ ነው የምትችሉት ማለት ነው። ሶ ኤአይ እዚህ ደረጃ ላይ ደርሰዋል። በጣም ትላልቅ የሚባለው አክሽን ሙቪስ የምናውቀውን ኪራውሶች በጣም ናቹራል ዲዛስተር ሙቪዎችን ስሰራ ታውቃላችሁ። ሲጂአይ ስራ በጣም የቪኤፍኤክስ ስራ በጣም ትልቅ የሆነ ኤዲቲንግ ስራ ነው የሚፈልገው ማለት ነው። አሁን ግን በትንሽ የፕሮምፕት ሲኔማቲክ ሰው ከሆናችሁ የሆነ ፕሮምፕት ጽፋችሁ አሪፍ የሆነ ሙቪ መስራት ትችላላችሁ ቤታችሁ ውስጥ ራሱ ቁጭ ብላችሁ ማለት ነው። ይሄ እዚህ ጋር የምትመለከቱት እንግዲህ ኤአይ ነው የሰራው። ይሄ ኤአይ ከሁሉም ይበልጣል ተብሏል በዚህ ሰዓት ላይ ማለት ነው። በጣም ዲፕ የሆነ ዲቴይል ይሰራል። በጣም ትልቅ ስራ ነው የሚሰራው ማለት ነው። ጄኔራል ግን ስለ ኤአይ ወዴት እየሄደ እንዳለ እያሰባችሁ ነው ወይ? በጣም እየራቀ ነው ያለው ማለት ነው። ኤአይ ብዙ አይነት ታይፖች አሉት። ያለንበት ኤአይ በቃ ኤአይ ነው፣ ኖርማሉ ኤአይ ነው እንጂ እስከ 7 ሊሄዱ ይችላሉ ኤአይ ታይፖች ማለት ነው። የመጀመሪያው ናሮ ኤአይ የምንለው ማለት ነው፣ አሁን እንዳሉት ኤአይዎች ማለት ነው። ከዛ ግን ምን እያለ ይቀጥላል? አርቲፊሻል ጄኔራል ኢንተለጀንስ ዛ ሱፐር ኢንተለጀንስ እያለ ይሄዳል። ከዛ እስከ መጨረሻ ደግሞ ሰልፍ አዌር እስከሚያደርጉት ኤአይዎች ይሄዳል ማለት ነው። አርቲፊሻል ጄኔራል ኢንተለጀንስ ላይ ራሱ ከደረሰ የሰው ልጆች ስራ ልናጣ እንችላለን የሆነ ነገር ማለት ነው። ሶ ከዚህ ሰዓት ጀምራችሁ ማድረግ አለባችሁ አንድ ስራ ላይ ዴዲኬትድ ሆናችሁ ያላችሁ ሰዎች በተለይ ወጣቶች የሆነ ስራ ላይ ይሰራሉ ብላችሁ አንድ ስራ ላይ ትኩረት ያደረጋችሁ ሰዎች ወደ በጣም ብዙ ዘርፎች ላይ ብትቀላቀሉ ምንም ችግር የለውም ማለት። ምክንያቱም የኛ አይምሮ የተሰራው አንድ ነገር ብቻ እንድንሰራ ሳይሆን በጣም ብዙ ነገሮችን እንድንሞካከር ነው። ስለዚህ የሆነ ስራ ላይ ኤአይ ዶሚኔት ሊያደርግባችሁ ይችላል። ምክንያቱም ከዚህ በኋላ ሜቢ ከ5 ዓመት 10 ዓመት በኋላ ምንም አይነት ካሜራ ወይ ደግሞ ሲኒማቶግራፈር ጥቅም ላይ ላይውል ይችላል በዚህ ከሄደ ማለት ነው። ምክንያቱም አንድ ሰው ሲኒማቲክ ፕሮምፕት መጻፍ ከቻለ ፊልም መስራት ይችላል ማለት ነው። ስለዚህ የኤዲተሮች ስራም ሌላ ታሪክ ውስጥ ሊገባ ይችላል። ለተወሰኑ ጊዜ ሊሰሩበት ይችላላችሁ። ከዛ በኋላ ግን አርቲፊሻል ጄኔራል ኢንተለጀንስ ላይ ራሱ ከደረሰን በጣም ከባድ ነው የሚሆነው ማለት ነው። አይደለም ስራ ልንሰራ ኑሮ እንኳን ለመኖር በጣም ከኤአይ ጋር ወይ ደግሞ ከቴክኖሎጂ ጋር በጣም ኮኔክትድ የሆነን መሆን ይጠበቅብናል ማለት ነው። ሶ እያለ ሄዶ አርቲፊሻል ጄኔራል ኢንተለጀንስ አልፎ ሱፐር ኢንተለጀንስ አልፎ ሰልፍ አዌር እስከሚያደርጉት ኤአይዎች ለመድረስ ጊዜው ያን ያክል ሩቅ አይደለም። ምክንያቱም በአንድ ወር ውስጥ በ2 ወር ልዩነት በአንድ ዓመት ልዩነት ውስጥ በጣም ትልቅ ልዩነት ያላቸው ኤአይዎች ዴቨሎፕ እየተደረጉ ነው ያሉት። አሁንም ገና ይሰራሉ ማለት ነው ያሉት በጣም ብዙ አይነት ኤአይዎች ይኖራሉ። ስለዚህ ሰልፍ አዌር የሚያደርግ ኤአይ ከመጣ ደግሞ አልቆልናል ማለት ነው። ምክንያቱም ኮሙኒኬት ማድረግ ይችላሉ፣ የሰውን አይምሮ ማንበብ ይችላሉ፣ በጣም ከኛ በላይ ማሰብ ይችላሉ፣ ከአሁኑ ኤአይ በላይ ማሰብ ይችላሉ። ሶ እርስ በርሳቸው ደግሞ ኮሙኒኬት ማድረግ ጀመሩ ማለት ፊልም ላይ የምናውቀው ነገሮች እየተከሰቱ ይመጣሉ ማለት ነው። ስለዚህ ከአሁኑ የሰው ልጅ ምን ማድረግ አለበት? ራሱን አፕዴት ማድረግ አለበት ማለት ነው። ለመኖር እንኳን የሚከብድ ጊዜ ሊሆን ይችላል። ቀጣይ ዓመት አይደለም ሌላ አመታቶች ቀጣይ ዓመት ላይ ለማኖር በጣም ከባድ ሊሆን ይችላል። በተለይ ወጣቶች ትምህርት የተማራችሁ የሆነ ስራ ያላችሁ አንድ ነገር ላይ ብቻ ዴዲኬትድ ሆናችሁ አትቀመጡ። ብዙ ነገሮች ለመስራት ማሰብ አለባችሁ። ወደ ሌላ ዘርፎች ለመሄድ ማሰብ አለባችሁ። ከኤአይ ጋር እንዴት ነው ኮሙኒኬት ማድረገው? ኤአይን እኔ ራሴ እንዴት ልሰራው እችላለሁ? ለኔ እንዲሰራ እንዴት ማድረግ እችላለሁ? የሚለውን በደንብ መጠቀም መቻል አለባችሁ ማለት ነው። ቪዲዮ ይሄንን ይሁንና ይሄ ውሸት ነው ኤአይ ነው የሰራው ምን አያያችሁበት? እስቲ ምን አይነት ትክክል እንዳልሆነ በምን አወቃችሁ? ኮሜንት ስራ አስቀምጡልኝ። ስለ ኤአይ ያላችሁን ጀነራል ቲንግ ደግሞ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። በጣም ብዙ ነገር እናወራለን። ቴንክ ዩ